ሰላም እንዴት ናችሁ? ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ዛሬ ደግሞ የምንሰራው ይህን የመሰለ ቆንጆ የሎተስ ኬክ በአራት ግብአት ብቻ የሚዘጋጅ ተወዳጁን የሎተስ ኬክ እንዴት በቀላሉ እንደምናዘጋጅ ነው ማሳያችሁ። ቀላልና ፈጣን እንዲሁም ደግሞ ብዙ ግብአት የማይፈልግ ማለት ነው። ወጪያችሁን የሚቆጥብ ነገር ግን በቤታችሁ ውስጥ ይህን የመሰለ ቆንጆ ለብዙ ፕሮግራም መጠቀም የምትችሉት ለብዙ ዝግጅት ማዘጋጀት የምትችሉት በጣም ተወዳጅ የሆነ ቆንጆ ቴስት ያለው ነው። የሎተስ ኬክ አብረን እናዘጋጅ ይሆናል። እሺ ጓደኞቼ፣ ወደ አሰራሩ ከመሄዴ በፊት ስራዬን ስለምትወዱልኝ እና የበለጠ እንድሰራ ስለምታደርጉኝ ስለምታበረታቱኝ እጅግ በጣም አድርጌ አመሰግናለሁ። ክበሩልኝ። እሺ ወደ አሰራሩ እንሂድ። እስከ መጨረሻ ተከታተሉኝ። እሺ ወደ አዘገጃጀቱ ስንሄድ በመጀመሪያ የምናዘጋጀው ክሬሙን ይሆናል ማለት ነው። ክሬሙን ለማዘጋጀት ሰፋ ያለ ሳህን ካዘጋጀን በኋላ እዚህ ጋር እንደምታዩት የሚያስፈልገን ድሪም ዋይፕ ነው ወይ ደግሞ ፓውደሩን ክሬም ማለት ነው። 4 እሽግ እዚህ ጋር እንደምታዩት 4ቱን እሽግ እንጨምራለን ሳህኑ ላይ። ድሪም ዋይፑን ከጨመርን በኋላ በመቀጠል የሚያስፈልገን ወተት ነው። ወተት ቀዝቃዛ መሆን አለበት። እዚህ ጋር እንደምትመለከቱት እንደዚህ አይነት ፍሬሽ ሚልክ ያስፈልገናል። 250 ሚሊ የሚይዝ ወይ ደግሞ 1 ኮፕ እንጨምራለን ማለት ነው። ከዛን አንድ ላይ እመተዋለን ማለት ነው። ወፍሮ ክሬም እስኪሆንልን ድረስ ለ3 ደቂቃ ያህል በዚህ መልኩ እንመተዋለን ማለት ነው። እንደነገርኳችሁ ወተቱ ፍሪጅ ውስጥ አድርጋችሁ እንዲቀዘቅዝ ለ1 ሰዓት ወይ ለ2 ሰዓት እታች ማለት ነው፣ የበረዶ ክፍል ሳይሆን እታች ማስቀመጥ ይኖርባችኋል። እዚህ ጋር እንደምታዩት ክሬማችን ልክ ይህንን ይዘት ሲይዝልን እሱን ወደ ጎን በማድረግ እዚህ ጋር ንጹህ ድስት ካዘጋጀን በኋላ ዝብዳ ሎተስ ይሄኛው ማለት ነው የሎተስ ቅቤ ይሄኛው ያስፈልገናል። 4 የሾርባ ማንኪያ እንጨምራለን ማለት ነው። እዚህ ጋር እንደምትመለከቱት 4 የሾርባ ማንኪያ ከጨመርን በኋላ እሳት ላይ እንጥደውና እንዲቀልጥልን ብቻ ነው የምንፈልገው። በጣም ለስለስ ባለ እሳቱን በጣም ዝቅተኛ ላይ አድርጋችሁ ማለት ነው፣ በጣም እንዳይሞቅ። እንደዚህ እንደምታዩት ልክ እንደዚህ እንዲሆንልን ብቻ ነው፣ እንዲቀልጥ ብቻ ነው ማለት ነው። ድስቱ ራሱ አልሞቀም፣ በጣም በዝቅተኛ እሳት ላይ ነው ያቀለጥኩት። ስለዚህ እንዲቀዘቅዝልን እንጠብቃለን። በነገራችን ላይ ወዲያው ክሬሙ ላይ አንጨምርም ስለሚያበላሽብን። መጀመሪያ እንዲቀዘቅዝ ካደረግን በኋላ አሁን ያዘጋጀነው ክሬም ላይ እንጨምርና እንደዚህ በማንኪያ ወይ ደግሞ በዚህ መልኩ በደንብ አድርገን እንቀላቅለዋለን። ልክ እንደዚህ ሲሆንልን አሁንም ለ1 ደቂቃ ያህል በዚህ መልኩ በማሽኑ መተዋለን ማለት ነው። ለ1 ደቂቃ ያህል ብቻ በደንብ እንዲዋሃድልን እና ከክሬሙ ጋር አንድ እንዲሆንልን ነው ማለት ነው። ከዛን ልክ እንደምታዩት በዚህ መልኩ መተን ከቀላቀለን በኋላ ልክ እንደዚህ ሲሆንልን እናቆማለን ማለት ነው። እንግዲህ እንደምታዩት ክሬማችን ይህን ይመስላል። በጣም የወደድኩት ክሬም ነው። በጣም ለየት ያለ ነው። ለብዙ አይነት ኬክ መጠቀም ትችላላችሁ ይህንን ክሬም ማለት ነው። ለተለያዩ ኬኮች መጠቀም ትችላላችሁ። ከዛን እንግዲህ ወደ ቀጣዩ ስራችን ስንሄድ እዚህ ጋር ኬኩን አሁን ማዘጋጀበት ሳህን እናንተ በፈለጋችሁት እቃ ማዘጋጀት ትችላላችሁ። እኔ በዚህ ነው የምጠቀመው ዛሬ ማለት ነው። በመጀመሪያ ክሬም በስሱ ከስር እቀባዋለሁ ሳህኑ ማለት ነው። አሁን ያዘጋጀሁትን በስሱ ከላይ ሳህኑ ከቀባ በኋላ የሚያስፈልገን እዚህ ጋር የሎተስ ብስኩትና ወተት ነው። ወተት ውስጥ እንዲየነከርን ብስኩቱን ብዙም እዛ ወተት ውስጥ አናቆይም። እንደምታዩት አንዴ ብቻ እንዲየነከርን ነው የምናወጣው። ምክንያቱም እዛ ወተት ውስጥ ሲቆይ ቶሎ እንደ መብኳት ይሆንባችኋል። ስለዚህ ከላይ ክሬሙንም ስለምናደርግ ደግሞ ክሬሙም ስለሚያረጥበው ብዙ ወተት ውስጥ ማቆየት የለብንም ማለት ነው። እየነከርን ብቻ ማውጣት ነው። ከዛ እንግዲህ እንደምታዩት ያው እንደተለመደው ብስኩት ክሬም እያለን ክሬማችን እስከ በቃን ድረስ መሄድ እንችላለን ማለት ነው። እኔ እስከ 4 ደረጃ ነው የሰራሁት። እናንተም እስከ 4 ብትሰሩ አሪፍ ነው። ምክንያቱም ስትቆርሱት ደረጃውን ጠብቆ እንዲሁም ከፍ ብሎ ደግሞ በጣም ቆንጆ ነው የሚሆንላችሁ። ካልሆነም ደግሞ እስከ 3 ማዘጋጀት ትችላላችሁ። ነገር ግን ብታዘጋጁ ብዬ የምለው እስከ 4 ቢሆን አሪፍ ነው። ከዛም በመጨረሻም እንግዲህ መጨረሻ ላይ መሆን ያለበት ክሬሙ ነው። ከዛም በኤላስቲክ እንደዚህ ሸፍነውና ፍሪጅ ውስጥ ለ2 ሰዓት ወይ ለ4 ሰዓት አስቀምጣለሁ ማለት ነው። ነገር ግን እናንተ ለ4 ሰዓት ወይም ከዛም በላይ ብታቆዩ አሪፍ ነው። ፍሪጅ ውስጥ ሲቆይ የበለጠ አሪፍ ይሆናል እንጂ ምንም የሚበላሽበት ወይም ደግሞ ሌላ ምንም የሚቀንስ ነገር የለውም ማለት ነው። ከዛን እንግዲህ ከ4 ሰዓት በኋላ ኬካችንን እንደዚህ እንደምትመለከቱት መጀመሪያ በቢላ ዳርዳሩን እንደዚህ በማድረግ ከሳህኑ አላቅቀዋለሁ። ከዛን ከፍተውና እንደዚህ በቀላሉ አወጣዋለሁ ማለት ነው። እንግዲህ ኬካችን እንደዚህ ሆኖ ከወጣልን በኋላ አሁን የሚያስፈልገን ምንድነው? ከላይ የምናደርገው ነው። ከላይ የምናደርገው ልክ እንደቀደሙ የሎተስ ቅቤ ነው ማለት ነው። እሱን ልክ እንደቀደሙ ከቀለጥ ነው በኋላ ልክ እንደዚህ ሲሆንልን መቀዝቀዝ አለበት። አሁንም እዚህ ጋር ማለት ነው። ካልሆነ
ካልቀዘቀዘ እዚህ ጋር ልክ እንደዚህ ስትቀቡት ከክሬሙ ጋራ ይደባለቅባቸዋል፣ ያው ይበላሽባቸዋል ማለት ነው። ስለዚህ የሎትስ ቅቤው መቀዝቀዝ አለበት። ከዛን ከቀባው በኋላ እንደዚህ በማንኪያ እንደምታዩት ቅርጽ እንዲይዝልኝ ብዬ ነው፣ ከላይ የሚያምር ዲዛይን እንዲያወጣ በማንኪያ አፈሳለሁ በቀጭኑ ማለት ነው። ከዛን እዚህ ዳርዳሩ ላይ ደግሞ የምታዩት የሎትስ ብስኩት ፈጭቼ ነው ማለት ነው፣ ጠርዝ ጠርዙ ላይ። ከዛ መሀል ላይም ትንሽ አደረኩኝና 2 የሎትስ ብስኩት አደረኩ ማለት ነው። በስተመጨረሻ ኬካችን አሁን ለመቆረስ ዝግጁ ነው ማለት ነው። ልነግራችሁ አልችልም፣ በጣም እንደምትወዱት እርግጠኛ ነኝ። እንዲሁም ደግሞ ቀላል ነው። ማንኛውም ኬክ አዘጋጅቶ የማያውቅ ሰው ማዘጋጀት የሚችል ነው። በጣም ቆንጆ ቴስት ያለው ነው። እንዳያችሁት እንግዲህ አሁን እንቆርሰዋለን ማለት ነው። ኬካችን ይህን ይመስላል። ቆርስ ነው ደረጃውን ጠብቆ ክሬሙ ብስኩቱ እንደምታዩት እንደዚህ አራት ደረጃ ነው የሰራሁት ማለት ነው። እንዳያችሁት ይሁት ብስኩቱ እና ክሬሙ በጣም ነው የሚያምረው። እናንተም ሞክሩት፣ እንደምትወዱት እርግጠኛ ነኝ። እንግዲህ የዛሬው የሎትስ ኬክ በ4 ግብአት ብቻ ያዘጋጀ ነው። የሎትስ ኬክ ይህን ይመስላል ማለት ነው። በጣም በብዙዎች ዘንድ ተወዳጅና ተመራጭ ኬክ ነው። እናንተ ሞክሩት እላለሁ። ሁልጊዜም እኔም ወዳቸውንና እናንተም ትወዱታላችሁ ብዬ የማስበውን ቆንጆ ቆንጆ ምግቦችንና ኬኮችን ለእናንተ አደርሳለሁ። እናንተም እንግዲህ ብዙዎቻችሁ እየወደዳችሁትና ብዙዎቻችሁ ደግሞ የበለጠ እንድሰራ እያደረጋችሁኝ ኮሜንት እየሰጣችሁኝ ያበረታታችሁኝ ነው። እጅግ በጣም አድርጌ አመሰግናለሁ። እሺ ጓደኞቼ የዛሬ ቪዲዮ ይመስል ነበረ። እስከ መጨረሻ ስለተከታተላችሁኝ አመሰግናለሁ። በቀጣይ በሌላ ቪዲዮ እስክንገናኝ ሰላም ሁኑልኝ። ባይ ባይ።